በዚህ ሰዓት አፕወርክ ላይ ብዙ ሰው ቤቱ ሆኖ ብዙ ገንዘብ እየሰራ ይገኛል። እንደምታዩት አፕወርክ ላይ ማን ምን ሰራ የሚለውን ምን ያክል ሰራ በምን ስኪል የሚለውን ለማየት አፕወርክ ላይ የሰርች ባሯን ክሊክ ካደረግን በኋላ ታለንት የሚለው ታብ ስር ሆነን የምንፈልገውን ስኪል እንጽፋለን። ለምሳሌ እኔ ግራፊክስ ዲዛይነር ብዬ ጻፍኩኝ። ስለዚህ አሁን አፕወርክ በግራፊክስ ዲዛይን ምን ያክል ይሰራል የሚለውን ቶፕ ሬትድ የሆኑ ሰዎችን ያሳየኛል ማለት ነው። ትንሽ ሰርች ሎድ ካረገ በኋላ ይከፍታል። ለምሳሌ አሁን እንደምታዩት ዮጊ ኤ ይላል፣ ግራፊክስ ዲዛይነር ነው። 10K ፕላስ እርን ይላል፣ $10,000 በላይ ሰርቷል ማለት ነው የሰውዬ። ስክሮል አድርገን እንሄዳለን። ቪቪያን ይላል፣ ቪቪያን 20,000 በላይ ሰርታለች። ሚስተር ቲ ግራፊክስ ዲዛይነር ነኝ፣ $50,000 በላይ ሰርቷል ማለት ነው። ለዚህ አፕወርክ እንደዚህ አይነት ፖሲቢሊቲዎች አሉት ማለት ነው ልንሰራባቸው የምንችለው። ግን ምንድነው አፕወርክ ስንከፍት ኤስኢኦ ኦፕቲማይዝድ የሆነ ፕሮፋይል ሄድላይን እና ፕሮፋይል ኦቨርቪው ያስፈልገናል ማለት ነው። አሁን እዚህ ጋር የምታዩት ኤስኢኦ ኮፒራይተር ኤንድ ግራፊክስ ዲዛይነር ይላል። ይሄ የኔ ነው። ፕሮፋይል ሄድላይን የምንለው ይሄ ነው። ከስር ስክሮል አድርገን የምናየው ደግሞ ፕሮፋይል ኦቨርቪው ነው። ስለዚህ እዚህ ጋር የምንጽፈው ነገር ስራ እንድናገኝ ወይ ደግሞ እንዳናገኝ የሚወስነው ነገር ነው ማለት ነው። ስለዚህ ኤአይን የምንጠቀመው ዛሬ ለዚሁ ይሆናል ማለት ነው። ስለዚህ ቺን ኤስኢኦ ኮፒራይተር ኤንድ ግራፊክስ ዲዛይነር ይላል። ይሄንን እንጽፋለን ማለት ነው። ፕሮፋይል ሄድላይን ዛሬ ቻት ጂፒቲን ተጠቅመን ከስር ደግሞ ፕሮፋይል ኦቨርቪው ደግሞ ይኖረናል ማለት ነው። ስለዚህ ማይ ፕሮፋይል የሚለውን ደግሞ ክሊክ ካደረግን በኋላ ማይ ፕሮፋይል የሚለው ስር ላይ ሁለት ወሳኝ ነገሮች አሉ። እሱ ምንድነው? አንደኛ ቪዚቢሊቲያችንን ፐብሊክ ማድረግ አለብን። ያኔ ፐብሊክ ነው እንደምታዩት ኢንትሪ ሌቭል ኤክስፐርት አድርጌያለሁ። ስለዚህ ወሳኙ ፓርት ምንድነው? እዚህ ላይ ስፔሻላይዝድ ፕሮፋይል የሚለው ነው። 2 out of 2 ፐብሊሽድ ይላል። እኔ 2 ስፔሻላይዝድ ፕሮፋይል አፕወርክ ይፈቅዳል። ሁለቱንም ተጠቅሜያለሁ። እንደምታዩት አድ ኤንድ ሜል ኮፒራይቲንግ የሚለው አንዱ ነው፣ ግራፊክስ ዲዛይን ደግሞ አንዱ ነው ማለት ነው። ስለዚህ እናንተም ቼክ አድርጉና እዚህ ጋር ከሌለ ማስተካከል ትችላላችሁ ማለት ነው። ስለዚህ ኤአይንም ተጠቅመን ስፔሻላይዝድ ፕሮፋይል ዛሬ እንሰራለን ማለት ነው። ስለዚህ ቀጥታ ወደ ቻት ጂፒቲ ገብተን ቻት ጂፒቲ በኒቻችን መሰረት ለአፕወርክ የሚሆን የፕሮፋይል ሄድላይን እና ኦቨርቪው ይጽፍልናል ማለት ነው። ለምሳሌ እኛ ኒቻችን አፕወርክ ላይ መስራት የፈለግነው ሎጎ ዲዛይን ቢሆን፣ ግራፊክስ ዲዛይን እና ቪዲዮ ኤዲቲንግ ቢሆን፣ ስለዚህ ቀጥታ ቻት ጂፒቲ ላይ ሄደን ራይት ሚ አን አፕወርክ ኤስኢኦ ኦፕቲማይዝድ የሆነ ፕሮፋይል ሄድላይን እና ኦቨርቪው ስጠን ብለን ስክሪኑ ላይ በምታዩት ፕሮምፕት መሰረት ቀጥታ አፕወርክ ላይ ሄደን እንጽፋለን። ከዛ አፕወርክ የፈለግነውን ፕሮፋይል ሄድላይን እና ኦቨርቪው ይሰጠናል። በዚህ መልኩ ልክ አንብበን ካየን በኋላ እንዲስተካከል የምንፈልገው ነገር ካለ እዛው አፕወርክ ላይ እንደዚህ አይነት ቦታዎች ላይ እንድታስተካክልልኝ እፈልጋለሁ ብለን ፕሮምፕት እንጽፋለን። ስለዚህ የምንፈልገውን እስክናገኝ ድረስ አፕወርክ ላይ ደጋግመን ኤዲት ማድረግ እንችላለን። አፕወርክ እየቀያየረ ሌላም ሄድላይን እና ፕሮፋይል ኦቨርቪው እንዲሰጥን ማድረግ እንችላለን። ወደ ሁለተኛው አማራጭ ስንገባ ደግሞ ቀጥታ የዛው አፕወርክ ሰርች ባር ላይ ሄደን ሰርች የሚለውን ከተጫንን በኋላ የእኛ ኒች ለምሳሌ ሎጎ ከሆነ ሎጎ ዲዛይን ወይ ግራፊክስ ከሆነ ጽፈን ታለንት የሚለው ላይ መጀመሪያ እናደርጋለን። ከዛ ግራፊክስ ዲዛይን ብለን እኛ የምንፈልገው ግራፊክስ ከሆነ እንጽፋለን። ከዛ ሰርች ስናደርግ ቶፕ ሬትድ የሆኑትን ሰዎች በግራፊክስ ዲዛይን ዝርዝር ያመጣልናል። ከዛ ስክሮል እያደረግ እንደዚህ አይተን ብዙ የሰሩ ቶፕ ሬትድ የሆኑትን ሰዎች እንመርጥና የእነሱን ፕሮፋይል ኦቨርቪው እና ሄድላይን ኮፒ አድርገን ቻት ጂፒቲ ላይ ፔስት በማድረግ ራሱ ቻት ጂፒቲ በእነሱ ፕሮፋይል ሄድላይን እና ኦቨርቪው መሰረት የእኛንም እንዲጽፍልን ቻት ጂፒቲን እንጠይቃለን ማለት ነው። ለምሳሌ የምታየው ሴትዮ ጥሩ ነው፣ ቶፕ ሬትድ ነች፣ 100% ጆብ ሰክሰስ አላት። ስለዚህ የእሷን ግራፊክስ ዲዛይን ነው የምሰራው። ስለዚህ እኛም ግራፊክስ ዲዛይን ከሆነ መስራት የፈለግነው ምንጽፈውም እሱ ከሆነ ስለዚህ የእሷን እንደዚህ ቼክ እናደርጋለን።
ከዛ በኋላ ቀጥታ ኮፒ ፔስት በማድረግ በእሷ አጻጻፍ መሰረት ቻትጂፒቲ የእኛንም እንዲጽፍልን እንጠይቀዋለን ማለት ነው። በዚህ ፎርማት መሰረት የኔም ኒች የሆነው ግራፊክስ ዲዛይን ስለሆነ የኔም ፕሮፋይል ሄድላይን እና ፕሮፋይል ኦቨርቪው ጻፍልን ብለን እንጠይቃለን ማለት ነው። ቀጥታ ኮፒ አድርገናል። አሁን ቻትጂፒቲ ላይ እንሄዳለን። ኮፒ ያደረግነውን እንዳለ ፔስት እናደርግለትና በዚህ ፎርማት መሰረት የኔንም ፕሮፋይል ሄድላይን እና ፕሮፋይል ኦቨርቪው ጻፍልኝ እንላለን ማለት ነው። ኮፒ ፔስት አድርገናል። ስለዚህ እኛ የፈለግነው በሴትዮዋ ፕሮፋይል ኦቨርቪው እና ሄድላይን መሰረት የእሷን እንዳየነው ጥሩ ነው። ስለዚህ እሱን እንደ ኢንስፓይሬሽን በመጠቀም ቻትጂፒቲ የኛንም እንዲሰራልን መጠየቅ እንችላለን ማለት ነው። መጨረሻ ላይ ሊሰራ የፈለግነው ኒችን ጽፍለትና ቻትጂፒቲ ፕሮፋይል ኦቨርቪው እና ሄድላይናችንን ሰርቶ ይሰጠናል። ስለዚህ በሁለቱም መንገድ አግኝተናል። የፈለግነውን መርጠን ለአፕወርካችን መጠቀም እንችላለን ማለት ነው። ቀጣይ የሚሆነው ከሁለቱ አንዱን የተሻለውን ከመረጥን በኋላ ወደ አፕወርክ በመግባት ፕሮፋይላችን ላይ ሄደን ክሊክ ካደረግን በኋላ እንደምታዩት በዚህ መልኩ ይመጣልናል። ቪው ፕሮፋይል ሚል አለ። የኔ ኦልሬዲ መጀመሪያ የምጠቀምበት ፕሮፋይል ስለሆነ ነው። ስለዚህ ከስር የምታዩትን ፔንስል ምልክት ከተጫንን በኋላ ሄድላይን ምንጽፈው እዚሁ ላይ ይሆናል ማለት ነው። ስለዚህ ወደ ቻትጂፒቲ ተመልሰን ቻትጂፒቲ የሰጠንን እኛ ይሆናል ብለን የመረጥነውን ሄድላይን ኮፒ እናደርጋለን። ከዛ በኋላ በዚህ መልኩ ኮፒ ካደረግን በኋላ ወደ አፕወርክ ፕሮፋይላችን ተመልሰን ሄድላይን የሚለው ስር ፔስት እናደርጋለን። ብዙ ጊዜ አይ ቲንክ የአፕወርክ ሄድላይን እስከ 70 ካራክተር ድረስ ይፈቅዳል። ከ70 ካራክተር በኋላ ያሉትን ስለሚቆርጣቸው ካራክተሩ 70 መሆኑን ቼክ ካደረግን በኋላ ካልሆነም ቻትጂፒቲ እንዲያስተካክለው ድጋሚ ማድረግ እንችላለን። ፔስት አድርገን ሴቭ እናደርገዋለን። አሁን ቀጣይ ደግሞ ታች የፔንስል ምልክቷን ተጭነን አፕወርክ ፕሮፋይል ኦቨርቪው የሚል ሴክሽን ይመጣልናል። ቻትጂፒቲ ይህንንም ስለጻፈልን ሙሉ የሰጠንን ኮፒ እናደርጋለን። ቻትጂፒቲ የሰጠን ፕሮፋይል ኦቨርቪው ኤስኢኦ ኦፕቲማይዝድ ነው። ምን ማለት ነው? አፕወርክ ላይ በቀላሉ ሰርች ሲደረግ መጀመሪያ ላይ እንድንመጣ ያደርገናል ማለት ነው። እሱን ኮፒ ካደረግን በኋላ እዚሁ መተን ፔስት በማድረግ ሴቭ እናደርገዋለን። ሶስተኛውን የመጨረሻው ስቴፓችን የሚሆነው ከቪው ፕሮፋይል ከሚለው የፔንስል ምልክቷን ከነካም በኋላ አፕወርክ ከዋና ፕሮፋይላችን ውጪ 2 ስፔሻላይዝድ ፕሮፋይሎችን እንድናስገባ ይፈቅድልናል። የምታዩት ቀይ ምልክት ያለበት ላይ እኔ በራሴ 2 ስፔሻላይዝድ ፕሮፋይሎች አሉ። ስለዚህ የእናንተ የመጀመሪያ አዲስ ከሆነ ወይ ኤዲት ማድረግ የምትፈልጉ ከሆነ በዚህ መልኩ ከገባችሁ በኋላ በእኛ ባለን ኒች ቻትጂፒቲን ስፔሻላይዝድ የሆነ ፕሮፋይል እንዲጽፍልን ስክሪኑ ላይ የምታዩትን ቴክስት እንጽፋለን ወይ እኛ በምንፈልገው መልኩ መጻፍ እንችላለን። ለዚህ እኔ ምን አደረኩኝ? ቻትጂፒቲ ላይ 2 ስፔሻላይዝድ ፕሮፋይሎች በኒቼ መሰረት ጻፍልኝ እለዋለሁ። ለዚህ ቻትጂፒቲ በዚህ መልኩ ይጽፍልኛል። አንብበነው ቼክ አድርገን የሚስተካከል ነገር ካለ እዚሁ ቻትጂፒቲ እንዲያስተካክል ጠይቀን ስፔሻላይዝድ ፕሮፋይላችንን ከሰራም በኋላ ቀጥታ ወደ አፕወርክ ገብተን ፕሮፋይል የሚለውን ክሊክ ካደረግን በኋላ ቻትጂፒቲ የሰጠንን ስፔሻላይዝድ ፕሮፋይል አፕወርካችን ላይ እናስገባለን። ስለዚህ ምንድነው የምናደርገው? ቪው ፕሮፋይል የሚለው ጋር ሄደን የፔንስል ምልክቷን ስንጫን ቀጥታ ስፔሻላይዝድ ፕሮፋይል ወደምናስገባበት ሴክሽን አፕወርክ ይወስደናል። ስለዚህ ፕሮፋይል ሴቲንጋችን ነው። ስክሮል አድርገን ወደ ታች ይኖራል። የኔ ኤንትሪ ሌቭሉንም እዚህ ማስተካከል ይቻላል። ኤክስፐርት ብያለሁ እኔ። ካታጎሪ እዚህ ላይ ማስገባት እንችላለን። አሁን ግን የምናየው ስፔሻላይዝድ ፕሮፋይል የሚለውን ነው። 2 out of 2 ፕሮፋይልስ ይላል የኔ። ፐብሊሽድ ይላል። ስለዚህ እኔ ስላስገባው ነው። ሜቢ እናንተ ጋር ላይኖር ይችላል። ኤዲትም ማድረግ የምትፈልጉ ከሆነ ሜቢ ካላችሁ ቻትጂፒቲ የጻፈልን ኤስኢኦ ኦፕቲማይዝድ ስለሆነ እሱ ይሻላል። ስለዚህ ኤዲት ማድረግ ከፈለኩ እዚሁ ኤዲት አደርጋለሁ። የቀዩ ክብ ያለበት የምታዩት ስፔሻላይዝድ ፕሮፋይል የምናስገባበት ነው። ስለዚህ ኤዲት ማድረግ ከፈለግን ሶስት ዶቶቹን በመንካት ቻትጂፒቲ የሰጠንን ኮፒ ፔስት እናደርጋለን ማለት ነው። አፕወርክ ፕሮፋይላችንን ስፔሻላይዝድ ፕሮፋይልም ኤአይንም ቻትጂፒቲን በመጠቀም በዚህ መልኩ
መስራት እንችላለን ማለት ነው። ሌሎች ተመሳሳይ እንደዚህ አይነት ቲፖችን ወደፊት ስለሚኖረን ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ስለተከታተላችሁኝ አመሰግናለሁ።